will and trust እነዚህ ነገሮች ጥቅማቸው ምንድን ነው? ንብረት መግዛት ብቻ አይደለም። ንብረቱም ከተገዛ በኋላ መጠበቅ ያስፈልጋል። አንድ ነገር እውነታ የምናውቀው ነገር ምንድን ነው? ሁላችንም አንድ ቀን ሟች እንደሆነ እናውቃለን። እርግጥ የሆነም ነገር እሱ ነው። ለእሱ መዘጋጀት ያስፈልጋል ብዬ አምናለሁ። ንብረቶቻችንን በምንገዛበት ጊዜ በዊል ኤንድ ትረስት ካላስተካከል ነው ሞት የምትባለዋ ነገር በር በምታኳኳበት ጊዜ ልጆቻችንና ቤተሰቦቻችን በጣም ከፍተኛ ቻሌንጆች ያጋጥሟቸዋል፣ ከፍተኛ ወጪ ያጋጥማቸዋል ንብረትን ክሌም ለማድረግ። ይህም ፕሮቤት የሚባል ፕሮግራም ውስጥ የመንግስት ፕሮግራም ውስጥ እንገባለን ማለት ነው። ይህንን ፕሮሰስ ለመጨረስ ግን ዊል እና ትረስትን ካዘጋጀን ቤተሰባችን ያለምንም ችግር ንብረቱ ወደ እነሱ መተላለፍ የሚችልበት መንገድ ነው ማለት ነው። ይህ ባንክ አካውንታችንን ያጠቃልላል፣ መኖሪያ ቤታችንን ያጠቃልላል። ምንም ንብረት የምንለውን ነገር ለቤተሰብ ማስተላለፍ የምንፈልገውን ነገር በሙሉ ዊል እና ትረስት ውስጥ ከተን ለቤተሰባችን ማስተላለፍ የምንችልበት መንገድ ነው። ኢትዮጵያን ኤርትራውያን ቤተሰቦቼ ይሄ በጣም ኢምፖርታንት ነገር ነው። ብዙዎቻችን ጓደኞቻችን፣ ወንድሞቻችንን ካጠገባችን እያጣን እያየን ቤተሰብ ሲሰቃይ እናያለን። አሁን ግን ይሄ ማጥፋት እንችላለን ዊል ኤንድ ትረስትን ካዘጋጀን። ስለዚህ ሆነስ ሌላ ጥያቄ ካላችሁ ደውሉልኝ።